ቆላስይስ ምዕራፍ 1 ከቁጥር 9 እስከ 11። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፍቃዱ ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባቸው የለመን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ የሰማይ አባታችን እግዚአብሔር ሆይ ዛሬ በፊትህ በትሕትና ቆመን ስለ ራሳችን ብቻ ሳይሆን ስለ ወንድሞቻችንና ስለ እህቶቻችን በሙሉ ልባችን እንጸልያለን። ጌታ ሆይ በዓለም ውስጥ ብዙ ሰዎች በአካላዊ ነገር እያደጉ በመንፈሳዊ ነገር እየደከሙ መጥተዋል። ነገር ግን አንተ በመንፈስ እንዲያድጉ ትፈልጋለህና በእውቀት እንዲጠነክሩ በፍቅር እንዲሞሉ እንግዲህ ጌታ ሆይ የምንጸልያቸው ሰዎችን በመንፈስ ቅዱስ ሙላቸው። የድንጋይ ልብ ከልባቸው አስወግድ። የሚሰሙ ልብ፣ የሚታዘዙ የሚወዱ ልብ ስጣቸው። አቤቱ ጌታ ሆይ ቃልህን እንደ ምግብ የሚያስፈልጋቸው አድርግ። መጽሐፍ ቅዱስን የሚያነቡ ብቻ እንዳይሆኑ እንዲረዱትም እንዲወዱትም እንዲኖሩበትም በጸሎት ይቆዩ ዘንድ ኃይልን የሰማይ አምላክ አባታችን እግዚአብሔር ሆይ አንተ ስጣቸው። በድካም ጊዜ እንዳይተው፣ በፈተና ጊዜ እንዳይሸሹ በመንፈስ ይጸኑ ዘንድ እግዚአብሔር አምላክ ሆይ በላይ በዙፋን ሆነ አበረታታቸው። አቤቱ መንፈስ ቅዱስ ሆይ እድገታቸው እንዲታይ በፍሬ አድርግ። በትዕግሥት፣ በትሕትና፣ በታዛዥነት፣ በፍቅር፣ በቅድስና ፍሬ እንዲበዛ እግዚአብሔር አምላክ ሆይ በክርስቶስ ኢየሱስ ሙላባቸው። ጌታ ሆይ የሚያደክማቸውን ሐሳብ አርቅ፣ የሚያስታቸውን ኃጢአትን ግለጥላቸው። በንስሐ ወደ አንተ እንዲመለሱ መንፈስ ይምራቸው። እንዲሁም ጌታ ሆይ መንፈሳዊ እድገታቸው ለራሳቸው ብቻ አይሁን፣ ለሌሎች ሕይወት ይሆን ዘንድ ለቤተ ክርስቲያን፣ ለማህበረሰብ፣ ለቤተሰብ ብርሃን እንዲሆኑ አድርጋቸው። በመጨረሻ ጌታ ሆይ እኛ የምንጸልያቸውን ሰዎች እንደ ክርስቶስ ምሳሌ አድርጋቸው። ቃላቸው ይቀደስ ዘንድ፣ አስተሳሰባቸው ይቀደስ ዘንድ፣ ሕይወታቸው ሁሉ ይቀደስ ዘንድ እንለምናለን። ይህን ሁሉ በክርስቶስ በኢየሱስ ስም በእምነት እንጠይቃለን። እግዚአብሔር አምላክ ሆይ በልጅ በክርስቶስ ኢየሱስ ስም እንጠይቃለን። አሜን።